ጓደኞቼ እንዴት ናችሁ? ሰላማችሁ ብዝት ይበል። እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም? እንዴት ናችሁ? እኔ ሰላም ነኝ፣ ይክበር ይመስገን። እንዴት ናችሁ? አቦ እስቲ ዛሬ የሆነች ነገር ወደ እናንተ ላስተላልፍ። ባለፈው እንደምታስታውሱት በዚህ በአሜሪካ የስኖ ወይም የበረዶ ግግር ቪዲዮውን ወደ እናንተ ላክ አድርጌው ነበረ። ለቀናት ወይም ለሰዓታት ይህ በረዶውን እንደማይቀልጥ ሁሉ አንዳንድ ነገር ተነጋግረን ነበረ፣ አውርቻችሁ ነበረ። ዛሬ ደግሞ እስቲ ወደ እናንተ አንዲት ቪዲዮ ላክ። እንደምታዩት አካባቢው ደመናማ ነው፣ ዝናብ የሚዘንም ነው የሚመስለው። ነገር ግን ማሳያችሁን ዛሬ ደግሞ ምንድን ነው የደረቀ ነገር ነው ወይም ታሳየኝ እንዳትሉ፣ ይህንን ነው ማሳያችሁ። የምታዩት ትልልቅ ዛፎች ናቸው፣ በጣም ትልልቅ። ነገር ግን የዛፍ ቅጠል የሚባል ነገር እላያቸው ላይ የለም፣ ረግፏል ወይም ደርቋል። በክረምት እንግዲህ ይኸው ሰማይ እንደምታዩት እንግዲህ ያው ሰማይ ዝናብ የሚዘንም አይነት ነገር ነው የሚመስለው፣ ክረምት ነው። ነገር ግን ዛፎቹ ቅጠሎቹ በሙሉ ረግፈዋል። ነገር ግን ግንዱ ምንም አልሆነም፣ አልደረቀም፣ ህይወት አለው። ቅጠሎቹ በሙሉ ረግፈዋል በክረምት። በነገራችን ላይ ያለሁበት አካባቢ የሚገርም ሜዳ ነው። በጣም የአገሩ ነዋሪ የሚዝናናበት፣ ስፖርት የሚሰራበት፣ ውሾቹ ማንጥቶ የሚያዝናናበት ነውና ደስ የሚል እንትን ነው። አጋጣሚ እኔም ድምፄ ቁርጥ ይላል። እዛ ሜዳ ስፖርት እየሰራ ስለነበረ ነው ለምን ወደ እናንተ ይህንን ነገር አላስተላልፍም ብዬ ነው ከስፖርቴን አቋርጬ ወደ እናንተ ማስተላልፈው። እና እነዚህ ዛፎች በክረምት ምንም አይነት ቅጠል አይኖራቸው። ነገር ግን በበጋ ግን በጣም ገራሚ ቅጠል ነው የሚያፈሩት። እንደገና እንትን ያደርጋሉ፣ ሪከቨር ያደርጋሉና የሚገርም ተፈጥሮ ነው። እንግዲህ በክረምት ለዛውም ኃይለኛ በረዶ በሚሆንበት ጊዜ ደርቀው በፀሐይ ላይ ከእንደገና አረንጓዴ የሚሆንበት ምክንያት እንግዲህ እኛ እናውቀው የተፈጥሮ ጉዳይ ነው። ሌላው ግን የታዘብኩት ባይገርማችሁ የውሾቹ ጽዳት። እዚህ ሀገር ውሾቹ በሚገርም እኔ እንጃ ታጥበው ተቀሽረው ነው የሚኖሩት ብላችሁ ነው የሚሻለኝና ልብስ አስለብሰው ምናምን ይዘዋቸው ወክ ይወጣሉ ምናምንና በጣም ነው የሚያስቀኑት። እንግዲህ ለዛሬው ይህንን ይመስላል። እንግዲህ ፈጣሪ ከፈቀደ ደግሞ ይህንን ቪዲዮ እንግዲህ እዩት። በጋ ላይ ደግሞ እዚሁ ራሱ እዚህ ቦታ መጥቼ አስተላልፍላችኋለሁ ወደ እናንተ። እንግዲህ እውነት ነው በጋ ላይ ይለመልማሉ አይለመልም የሚለው ነገር አብረን እናየዋለን። እኔም ከተነገረኝ ነው ተነስቼ ነው ወደ እናንተ በጋ ላይ ይለመልማሉ ክረምት ላይ ይደርቃሉ ብዬ የምናገረው። ይኸው መሬት ላይ ዛፉ እንግዲህ የቅጠሉ የረገፈው ያችሁት መሬት ላይ ነው በሙሉ ያለውና እንደዚህ ነው የሚመስለው። ሌላው ሳልነግራችሁ ቅጠሎች የሚረግፉት በሙሉ አስፋልት ላይ ነው የምታያቸው። ግን በነፋስ ጥጉስ ልክ ሰው እንደ ጠረገው ጥጉን ነው እንትን የሚሉትና እናውም አጋጣሚ አንዱ ውሻውን እያዝናና ነው። ዛሬ እንዳውም በጠዋት ወደ የቤታቸው ገቡ መሰለኝ። በጣም ብዙ ወክ የሚያደርጉ ስፖርት የሚሰሩ ነበሩና አጋጣሚ ዛሬ እንግዲህ የተወሰኑት ነው የመጡት። እነሱ እንዳላስገባ ጥሩ ስላልሆነ ነው። ዘመናችሁ፣ ጊዜያችሁ፣ ቀናችሁ ሁሉ ብሩህ ይሁን። እወዳችኋለሁ። ቻው።